ለክብር ያስታውሳችኋል። ለክብር ትታወሳላችሁ። እንደ መረሳት የሚያምን ነገር የለም። እንደመታው እንደመናቅ የሚያምን ነገር የለም። ዮሴፍ አንድ ቀን እስር ቤት ገባና አብሮ የነበሩ ሰዎች ህልም ፈታላቸው። ነገር ግን መውጫቸው ሰዓት በደረሰ ጊዜ እባካችሁን አትርሱኝ፣ በወጣችሁ ጊዜ አስታውሱኝ አላቸው። አላስታወሱትም፣ ረሱት ይላል መጽሐፍ ሲናገር። እንኳን ረሱት፣ ከ2 ዓመት በኋላ ግን እግዚአብሔር ለክብር አስታወሰው። ማሎስ ሳልቬዲያ ከማንታልቬኒያ ከባን ለክብር ትታወሳላችሁ። ያ የተደገፋችሁት ሰው፣ ያ የተማመናችሁበት ሰው፣ ያ ያደርግልኛል ያላችሁ ሰው ረስታችሁ ሊሆን ይችላል። ቃሉን አጥፎ ሊሆን ይችላል። ንቋችሁ ሊሆን ይችላል። ትቷችሁ ሊሆን ይችላል። ሐሳቡን ቀይሮባችሁ ሊሆን ይችላል። እኔ ግን እነግራችኋለሁ፣ እግዚአብሔር ለክብር ያስታውሳችኋል። ለክብር እግዚአብሔር አምላክ ያስታውስሻል። ዋሃኑ ሻልቬኒያ ከማሃዲላቫኒያ ክራዴላቫኒያ እግዚአብሔር በኢየሱስ ክርስቶስ ስም ለክብር ያስታውሳችኋል። የማትደራደሩባችሁ እኮ ቤተሰቦቻችሁ እንኳን ይረሳሉ። መጽሐፍ ሲናገር እኮ በኢሳይያስ 49 ላይ እናት እንኳን ከማኅፀኗ የወለደችው ልጇን ትረሳ ዘንድ ትችላለች እንዴ ይላል። አዎ ትረሳለች። እኔ ግን ይላል እግዚአብሔር አልረሳችሁም፣ በእጆቼ መዳፍ ቀርጫችኋለሁ ይላል። አይረሳም። ሁልጊዜ አንተ ነገር በእግዚአብሔር እጅ ላይ ነው። ተረሳው አትበል፣ ተጣልኩ አትበል፣ በቃ ሰው ትቶኛል፣ ሰው አይወደኝም አትበል። ኢየሱስ ጌታ። ሰው ትቶኛል፣ ሰው ረስቶኛል አትበል። እግዚአብሔር አይረሳም። ይልቁንስ ይሄ መዝሙር ዘምርበት። አይጥልም አይረሳም፣ አይጥልም አይረሳም፣ ሰው ማድረግ ይችላል። አይጥልም አይረሳም። በምንም እንኳን ባትደግፉኝ እዚህ ሊንክ አስቀምጫለሁኝ፣ የዩቲዩብ ሊንክ አስቀምጫለሁኝ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለብዙዎች ሼር አድርጉ፣ አግዙኝ። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ።